ቃዲ አቡበክር ሙሐመድ ኢብኑ አብዱል ባቂ የተባለ ሰው እንዲህ ሲል ታሪኩን ይነግረናል። በአንድ ወቅት መካ ውስጥ ሳለሁ እጅግ በጣም ከባድ የሆነ ረሃብ አጠቃኝ። ረሃቤን የማስታግስበት አንድም ነገር ላገኝ አልቻልኩም። ከዚያም ከሐር የተሰራና በሌላ የሐር ጨርቅ የተቋጠረ ከረጢት አገኘሁ። ወደ ቤቴም ይዤው ሄድኩ። ስከፍተውም በሉል የተሰራ እጅግ በጣም የሚያምር የአንገት ሐብል በውስጡ አገኘሁ። ወደ ውጪ ስወጣም አንድ ሽማግሌ የአንገት ሐብሉን ሲፈልጉት ተመለከትኩ። በእጃቸው 500 ዲናር የያዘ ከረጢት ይዘዋል። እንዲህ እያሉም ይጣራሉ። የአንገት ሐብሉን የያዘውን ከረጢት ለመለሰልኝ ሰው ይህንን ገንዘብ እሰጠዋለሁ። እኔም ለራሴ እንዲህ አልኩኝ፣ እኔ ድሃ ነኝ፣ በዚህ ላይ ርቦኛል፣ ገንዘቡን ቢሰጠኝ እጠቀምበታለሁ፣ ሐብሉንም ለባለቤቱ መልሰዋለሁ። ከዚያም ወደ ሰውየው በመሄድ ተከተለኝ አልኩት። ወደ ቤቴ ወስጄም የከረጢቱን ቀለም፣ የተቋጠረበትን ጨርቅ ቀለም፣ ውስጡ ያለውንም የሉል አይነት ጠየቅኩት። ትክክለኛውን መልስ ሲሰጠኝም ከረጢቱን ካስቀመጥኩበት አውጥቼ ሰጠሁት። እርሱም 500 ዲናሩን ሰጠኝ። ገንዘቡን ሲኖረኝ እንደምመልስለት ነገርኩት። ንብረትህን ስለመለስኩ ብቻ ክፍያን አልቀበልም አልኩት። እርሱ ግን በሐሳቤ በፍጹም አልተስማማም። ገንዘቡን መውሰድ አለብህ ሲልም ወገተኝ። እኔም በሱ ሐሳብ አልተስማማሁም። በዚህ ሁኔታ ላይም ትቶኝ ሄደ። ከጊዜያት በኋላ ከመካ ወጥቼ መርከብ ተሳፈርኩ። መንገድ ላይ ሳለንም መርከቧ ተሰበረች። ሰዎቹም ወደ ባህሩ ሰመጡ፣ ንብረቶቻቸውም ጠፉ። እኔ ግን የመርከቡ ስባሪ ላይ ተደግፌ ኖሮ ባህሩ ዳርቻ መድረስ ቻልኩኝ። ከባህሩ አጠገብ የነበረች ደሴትም አገኘሁ። በውስጧ የሚኖሩ ሰዎች ነበሩ። በአካባቢው ወዳገኘሁት መስጊድ ገብቼ አንድ ጥግ ላይ ተቀመጥኩና ቁርአን መቅራት ጀመርኩ። የደሴቲቷ ነዋሪዎች ቁርአን እየቀራሁ እንደሆነ ሲመለከቱ በየተራ እየመጡ ቁርአን እንዳስተምራቸው ይጠይቁኝ ጀመር። እኔም ብዙ ሰዎችን እያስቀራሁ ገንዘብ ማግኘት ጀመርኩ። ከጊዜ በኋላ መስጂድ ውስጥ ያገኘኋቸውን የመጽሐፍ ገጾች ሰብስቤ ማንበብም ጀመርኩ። ሳነብ ያዩኝ ሰዎችም ማንበብና መጻፍ እችል እንደሆነ ጠየቁኝ። እኔም አሁን እችላለሁ አልኳቸው። ከዚያም ጽሑፍ እንዳስተምራቸውም ጠየቁኝ። ልጆቻቸውን ወደ መስጂድ እያመጡ እንዳስተምርላቸው ያደርጉም ጀመር። በዚህም በጣም ብዙ ገንዘብ አገኘሁ። አንድ ቀን ሰዎቹ ወደ እኔ በመምጣት እንዲህ አሉኝ፣ እኛ ጋር አንዲት ወላጅ አልባ ሴት አለች፣ ጥሩ ገንዘብም አላት፣ ልታገባት ትፈልጋለህ? እኔም እንደማልፈልግ ነገርኳቸው። ሰዎቹ ግን ልጅቷን ማየት እንዳለብኝ ነግረው አሳመኑኝ። ወደ እርሷም ይዘውኝ ሄዱ። ልጅቷን ወደ እኔ ሲያመጧትም ቀና ብዬ ተመለከትኳት። አይኖቼም አንገቷ ላይ የነበረው ሐብል ላይ አረፉ። በሁኔታው በጣም ደንግጬ ሐብሉን አትኩሬ መመልከት ጀመርኩ። ሰዎቹም እንዲህ አሉኝ፣ እርሷን በማየት ፈንታ ሐብሉን ብቻ በመመልከትህ የልጅቷን ቀልብ ሰብረኸዋል። እኔም የሐብሉን ታሪክ አንድም ሳላስቀር ነገርኳቸው። በዚህ ጊዜ ሰዎች በደስታ መጮህና ተክቢራ ማድረግ ጀመሩ። እኔም ምን ሆናችሁ አልኳቸው። እንዲህም ሲሉ መለሱልኝ፣ ያን ያገኘሃቸው ሽማግሌ የዚህች ልጅ አባት ነበሩ። እንዲህም ይሉ ነበር፣ በዱንያ ላይ ሐብሉን ከመለሰልኝ ሰው በቀር አንድም ትክክለኛ ሙስሊም አላየሁም። ከዚያም እንዲህ ሲሉ ዱዓ ያደርጋሉ፣ አላህ ሆይ በድጋሚ ያገናኘኝና ልጄን ልዳርለት። ዛሬ የተመኘው ተሳካ። ከዚያም ይህችን ልጅ አግብቼ አብረን መኖር ጀመርን። ከእርሷም ልጆች ወለድኩ። ያን የመለስኩት ሐብል በስተመጨረሻ የኔ ሆነ። ይህ የምታዩት ንብረትም በሐብሉ ምክንያት የመጣ ሲሳይ ነው።